ሰላም ሰላም ቤተሰብ እንዴት ናችሁ? ዛሬ ደግሞ ቀለል ያለ ፒዛ በቤት ውስጥ እንዴት እንደምናዘጋጅ ነው የምናየው። እንደሚከተለው ሩብ ኪሎ የሚያታክል የፍርኖ ዱቄት እንጠቀማለን። ትንሽ እርሾ፣ ጨውና ትንሽ ስኳር እናደርግበታለን። ሳይበዛ 2 ማንኪያ የሚሆን ዘይት እንጨምርበታለን። በመሀል እዚህ ጋር ቪዲዮ ተቆርጦብኝ ነው ቀጥ እያስገብቼላችኋለሁ። ከዛ ውሃውን እየለካን እንዳይቀጥንብን ሲታሽ እንዲመቸን እያየን እየጨመርን ማሸት ነው። በደንብ መታሸት ይፈልጋል። ቶሎ ጉፍ እንዲልልን ስንል ነው ቶሎ የምናሸው፣ በደንብ የምናሸው። ከዛ በምታዩት መልክ ቀስ እያልን እያዋህድን ውሃ ጠብ እያደረግንበት እናሻለን። በደንብ መቅጠን ስለሌለበት ያው እያየን ነው። ምንም አያስቸግርም። ቀስ እያላችሁ ማሸት ነው። እዚህ ጋር ልብ ማለት ያለባችሁ ነገር መታሸት አለበት። በጣም መታሸት ይፈልጋል። አንደኛ ስንዳምጠው አያስቸግረንም። እንደዚህ በምታዩት መልክ ዘይት እንቀባውና ኩፍ እንዲል ለአንድ 15 ደቂቃ እናስቀምጠዋለን። እስከዛ ሶስ ምናምን እየሰራን እንጠብቀዋለን። እሱን ኩፍ ይላል። በመቀጠል 2 ተቀቅሎ የተላጠ ቲማቲም እንፈጭና የጋለ መጥበሻ ላይ ትንሽ ዘይት ጠብ አድርገን በዚህ መልክ እናበስለዋለን። የምንጨምራቸው ቅመማ ቅመሞች አሉ። በመሃል ላይ እንደዚህ ውሃውን መጠጥ ሲያደርግልን ብንጨምረው ግን አሪፍ ነው። ቆንዶ በርበሬ፣ ኮረሪማ፣ ከሙን፣ ትንሽ ጨውና ትንሽ ስኳር ይገባበታል። አንዳንድ የሾርባ ማንኪያ ነው የስኳር ማንኪያ ነው የምትጠቀሙት። ቅርታ በስተት ነው የሾርባ ማንኪያ ያልኩት። የስኳር ማንኪያ ትንሿ የሾርባ የስኳር ማንኪያ ብትሆን አሪፍ ነው። ልክ ሲበስል ከለሩን ይቀይረዋል፣ ወደ ዳርክ ነገር ይሄዳል። ከፈለጋችሁ ከለር እንዲቀይርላችሁ ደግሞ ካሰባችሁ ትንሽ በርበሬ ጣል ማድረግ ነው። ዘይት እንዳይበዛበት እንዲህ በመሃል እያያችሁ ጠብ እያደረጋችሁ ማማሰል ነው። በመቀጠል ስጋ ነው ማበስለው። ያው ቢፍ ነው የሚሆነው። ቢፍ ፒዛ ነው የምንሰራው። ትንሽ ዘይት ጠብ አደረግኩና ነጭ ሽንኩርት እንደዚህ ጠበስኩበት። ነጭ ሽንኩርቱ ትልልቅ የሆነው በኋላ ስለማወጣው ነው። ከስጋው ጋር እንዳገኘው አልፈለግኩም እኔ። እናንተ ከፈለጋችሁ ደግሞ አንድ ላይ መጠቀም ትችላላችሁ አድቅቃችሁ። እኔ ጣዕሙን ብቻ ስለፈለግኩት ነው። ከዛ እንደዚህ በምታዩት መልክ ውሃውን እስኪጨርስ ድረስ ጥብስ አድርገን ማብሰል ነው ያለብን። እጃችን ማረፍ የለበትም፣ እያማሰልን መሆን አለበት። ከለሩን ወደ ጎልደን ነገር ሲሄድ ውሃውንም ተፍቶ ሲጨርስ ነው የምናወጣው። ስጋውን ከፈለጋችሁ አድቅቃችሁ መክተፍ ትችላላችሁ። ካልፈለጋችሁ እንደዚህ እኔ በተጠቀምኩበት መንገድ ተለቅ ተለቅ አድርጋችሁ መክተፍም ትችላላችሁ። እናንተ በሚመቻችሁ መልክ አድርጉት። እዚህ ጋር ግን የፈለጋችሁትን ቅመም መጠቀም ትችላላችሁ። እኔ ቅመም እዛ ሶሱ ላይ ስለተጠቀምኩ ነው። በመቀጠል ቅድም ያቦካነውን ሊጥ እንደዚህ ትንሽ ኩፍ ሲልልን መልሰን እናሸውና ለትንሽ ደቂቃ መዳመጥ ነው የሚሆነው። እንደ አጋጣሚ ሆኖ እኔ የምዳምጥበት እንጨት ይሄ ሮል ማድረጊያው እጁ ተሰብሮብኝ ነበርና የተጠቀምኩት እዚህ ጋር ጠርሙስ ነው። በቤት ውስጥ ባላችሁ በየትኛውም ነገር መዳመጥ ትችላላችሁ። ከፈለጋችሁ በእጃችሁ፣ ከፈለጋችሁም በሮል ማድረጊያው ይሄ በእንጨቱ፣ ደስ በሚላችሁ ለእናንተ በሚቀላችሁ መንገድ። እንዳይጣበቅባችሁ ከፈለጋችሁ ዘይት ቂጣው ላይ ሞር ደግሞ ዱቄቱን ፍርኖ ዱቄቱን ትንሽ ብን እያደረግን ብንጠቀም ስንዳምጠው አያስቸግረንም። እንደፈለገው ይለጠጥልናል ማለት ነው። እንደዚህ ቀለል ባለ መንገድ ቤት ውስጥ ባላችሁ እቃ ማዘጋጀት ትችላላችሁ። በመቀጠል ያው እንደዚህ ዳምጬ አሪፍ አድርጌ ክብ ያስቀምጨዋለሁ። ፓትራችን ላይ እናደርግና የቅድም ያዘጋጀነውን ሶስ እንቀባዋለን። ሶሱ እንደምታዩት እንደዚህ ነው፣ እንዴት እንደሚያምር። ቅመሞቹ ደግሞ ሞር በጣም ነው ያጣፈጡት። በደንብ መቀባት አለበት፣ መዳረስ አለበት። ቴስቱ ተመሳሳይ መሆን አለበት ሁሉም ቦታ ላይ። ሶስ ባታሳንሱ ብዬ እላችኋለሁ። አንዳንድ ሰው ሶስ ሲበዛ አይወድም። በእርግጥ እንደሚመቻችሁ መጠቀም ትችላላችሁ። እዚህ ጋር የተጠቀምኩት ቺዝ ነው።
ይሄ በቤት ውስጥ የተጠቀምኩት ቺዝ ነው። እንዴት እንዳዘጋጁት ማወቅ የምትፈልጉ ከሆነ ኮመንት ላይ ንገሩኝና የቺዙን አዘገጃጀት እነግራችኋለሁ። በቤት ውስጥ የተዘጋጀ ቺዝ ስለሆነ እንደዚህ ቀስ እያልኩኝ እንዲዳረስልኝ በትነዋለሁ፣ አዳርሰዋለሁ። ሳይበዛ ድጋሚ ስለምጨምርበት ሌላ ግብአት ከጨመርኩ በኋላ እያየሁንም ጨምረው። በጣም ቺዚ እንዲሆን ስላልፈለግኩም ነው እኔ። ግን ሞር ቺዚ እንዲሆን ከፈለጋችሁ ደግሞ ቺዝ ማብዛት መብታችሁ ነው፣ እንደፈለጋችሁ። በመቀጠል ሽንኩርት፣ ቲማቲም፣ ቃሪያ አደርግበታለሁ። እንደዚህ ቀስ እያልኩኝ ነው የማደርገው። አንድ ቦታ እንደዚህ ክምር ማድረግ የለባችሁም። ለአይንም አሪፍ ነው፣ በኋላ ስትበሉትም ቴስቱ ደስ ይላል። እኩል ይሆነላችኋል። የተመጣጠነ ቴስት ነው የምታገኙት። እንዴት እንደሚያምር! በዚህ መልክ ቀስ እያላችሁ እያንዳንዱን ነገር ተጠንቅቃችሁ አንዳንዷን ፍሬ ማስቀመጥ ነው። አንድ ጭምር አለማድረግ። ደስ የሚል ሉክም ይኖረዋል። በኋላም ቴስቱን ስትበሉት የሁሉንም ቴስት አንድ ላይ ታገኙታላችሁ። በመቀጠል ቢፍ ነው ማድረገው። የቅድም የጠበስኩትን ስጋ ቀስ ብዬ እንዲዳረስ አድርጌ መበተን ነው ላዩ ላይ። አብዛኛው ሰው የሚቸገረው ፒዛ ሲሰራ ሶሱ እንዴት ነው የሚዘጋጀው ነው የሚለው። እንደምታዩት እንደ ቅድሙ በጣም ቀላል ነው። ሌላው ነገር በጣም ሲምፕል ነው። በጣም ሲምፕል ነው። ቱናም ካላችሁ በቱና እንደዚህ መተካት ትችላላችሁ። እኔ በአጋጣሚ ቤት ያለኝ ቢፍ ስጋ ስለሆነ ነው። ካልፈለጋችሁም ቺዚ መጠቀም ትችላላችሁ። ቺዚ ብቻ ደስ ያላችሁ መጠቀም ትችላላችሁ። በመቀጠል እንቁላል ነው ያደረኩበት። አሪፍ ሉክ ሰጥቶታልም። ጣዕሙ በጣም ነው ደስ የሚለው። ይሁት እንዴት እንደሚያምር ገና በስሎ ሳይወጣ ያስጎመጃል። በስሎ የወጣ ነው የሚመስለው እይታው ራሱ። ከዛ በዚህ መልኩ እንቁላሉን ካደረግን በኋላ እዚህ ጋር የተቆረጠ ቪዲዮ ስላለ ነው ከላይ ቺዝ ጨምሬበታለሁ። ቅድም ከላይ ጨምሬበታለሁ ያልኳችሁ